الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين ወንድሞች እህቶች አላህ Subhanahu Wa Ta'ala ችሮታው ሰፊ ቅጣቱን ብርቱ የሆነ ጌታ ነው نبئ عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم ባሪያዎቼን ንገራቸው እኔ ምህረት ሰፊው አዛኙ እኔ ነኝ የኔ ቅጣትም አሳማሚው ቅጣት ነው ይላል ከቅጣቱ ለማምለጥ እዝነቱን ለማግኘት መሸሻው ደግሞ ወደሱ ብቻ ነው ማለኩም من ملجأ يومئذ ለናንተ የዚያለት መጠጊያ የላችሁም ዛሬ እንኳን ሰውን የሚሸውዱ ነገሮች አሉ ገንዘቡም ስልጣኑም ወሳው አካባቢው እውቀቱም ብልሃቱም ያዋጣኛል ብሎ ሰው የሚንጠለጠልበት ነገር አለ የዚያለት ሁሉም ነገር ከእጁ ስለሚረግፍ ما لكم من ملجأ يومئذ وما لكم من نكير نكير مالت تاونجي لمن تقطعوا ብሎ ተቃውሞ የሚያሰማ ኢንካር የሚያረግም የለም ዛሬ ከወዲሁ ወደ አላህ የሸሸ በጥንቃቄ ህይወቱን የመራ የዚያለት ይድናል ቁርአን የቂያማለት ምስክር ሆኖ ይመጣል አሉ نبي صلى الله عليه وسلم أظمأت نهاره وأسهرت ليله ليلة الكلف نسيتشوالله كان بطوما أستمتشوالله يعني انتزاز لما كبرت أمال سلزي جتاياتن كابين لان إيه لتوما سو القرآن يأتي يوم القيامة من شفيع لأصحابه ዛሬ በጥንቃቄ መኖር የቁርአን ወሲያ ነው ተቅዋ ይላል ደጋግሞ በእኛ ሳይሆን በቀደምት ህዝቦችም ወለቀድ ወሰይና الذين اوتوا الكتاب من قبلكم واياكم ان اتقوا الله ከናንተ በፊት መጽሐፍ የተሰጡትንም ሆነ እናንተን አላህን ፍሩ ስንል አደራ ብለናል አላህ የሰጠን ነገር ሁሉ የአላህ አደራ ነው ተክለ ሰውነታችን ጭምር አይናችን ጆሮአችን አንደበታችን ሆዳችን እጃችን እግራችን ያስጠይቃልን ያሸልማል እንዳሰራራችን ማለት ነው إن السمع والبصر والفؤاد كل أولئك كان عنه مسؤولا إله ጆሮ አይንና ልብን የሁሉ የሚጠየቁበት ነው ሂሳብ አለ ተጠያቂነት አለ እንዴ በጆሮ ምን ሰራው ባይኔ ምን ሰራው በምላሴ ምን ሰራው በወዴ ምን ሰራው ሰራለ ምላስህ ቁርአን ሊቀራ ዚክር ሊያደርግ በመልካም ነገር ሊያዝና ከመጥፎ ነገር ሊከለክል ይችላል ይሄ ከትላልቁም ነገሮች የሚቆጠር ነው ኩፍርን መናገር ሽርክን መናገር ሐሜት ነገረኝነት የምላስ ጣጣ ነው የትኛውን ሰራህበት ያስጠይቃል የትኛውን ሰራህበት ያስጠይቃል እጃችን መልካም ነገር ከዘረጋንባት ወይም ከሰራንባት በጎ ሰራች ደካማን ከኮረኮምንባት የሰው ሐቅ ከመነጨፍንባት ክፉ ሰራች ሂሳብ አለ ማለት ነው እግራችን ወደ መስጊድ ከሄደ ወደ መልካም ነገር ከሄደ ወይም ወደ ከስበል ሐላል ከሄደ
ወይ አጅር ያገኛል ወይ ከኃጢአት ነፃ ነው። ወደ ዚና ከሄደ ወደ ኸምር ከሄደ በርግጫ በጡንቻ ካልከው አንዱን ደካማ በደል ሰራ። ሆዳችን ሐላል ካስገባንበት ከኃጢአት ጸዳ። ሐራም ካስገባንበት ደግሞ لا يدخل الجنة لحم نبت من سحت يا الله ملكتنيا صلى الله عليه وسلم بحرام يبقى سقا جنة يقبام أيما لحم نبت من سحت فالنار أولى به لسنة قبا وصادم ስለዚህ ወደ ወዳችን ምን ወራውራት ጉርሻ የምንጎነጫት ውሃ እንዴት በመልበልኩ ነው የመጣችው ብለን ሂሳብ ማድረግ ነው ተቅዋ የሚባለው። ተቅዋ ማለት ጥንቃቄ ነው። በነገራችን ላይ መጠንቀቅ ነው አለብኝ። አካውንታቢሊቲ ነው የምትሉት መጠየቅ አለብኝ ረብ العالمين ፊት። ስለዚህ በአግባቡ ኑር። አይንህ ለአንተ የማይገባህን ነገር ሰደህ ከተመለከትክበት አጅነቢ ላይ አይንህን ተክለህ ያንተ ሐቅ ያልሆነ فكم مالئ عينيه من شيء غيره إذا راح نحو الجمرة البيض كالدمى إيه كونه يستجيكح دمو الله زاري ما بمسلم ما الله معكالم ما الله يتقلالتهم ما الله الله الزاج لنا حساب የሚያደርገው አይነን ሰበር አድርገህ አቅጣጫህን ቀይረህ ትጓዛለህ ወይስ ተመልክተህ ልብህ ላይ በሽታ ትጥላለህ? ረቂብ ነው አላህ ተቆጣጣሪ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አይን ዝሙት ይሰራል የሱ ዚና ማየት ነው ካየ ድርሻው ነው አድረከ ذلك لا محالة ድርሻው ወሰደ። እጅ ዝሙት ይሰራል ከዳሰሰ እግር ደግሞ ወደዛ ሐራም ወዳለበት ከተራመደ ሰጥቷል። የቀረው አካል ከአካል ጋር መገናኘት ብቻ ነው። ስለዚህ ከዋነኛው ዚና በታች ያሉ ዚናዎችን ይሰራል። ወይ ደግሞ ባይኑ ቁርአን ያነባል መለኩት السماوات والارض ተፈጥሮ ተመልክተህ የአላህን ዐዘማ ብታስታውስበት أفلم ينظروا إلى السماء فوقهم كيف بنيناها وزيناها وما لها من فروج والأرض مددناها وألقينا فيها رواسي إيه من نبأ مصحفنا مصحف خاتمه يمتع بالتعالى يونيفرسو يجيتا مالنت የሚያስተምር የተፈጥሮ መጽሐፍ ልብ ያላቸው ይገባቸዋል። سبحان الذي رفع السماء سبحان الذي بسط الأرض سبحان الذي زين الأرض بالنباتات والسماء بالنجوم እያሉ አላህን ያውቁበታል። አገልጋይ ነው ማለት ነው ከተጠቀምንበት። አንደበታችን በደቂቃዎች ውስጥ ብዙ አዝካሮችን ማድረግ ይችላል። ሱብሃንአላህ ማለት የሚያቀተው ሰው አንተ سبحان الله وبحمده سبحان الله العظيم لا إله إلا الله وحده لا شريك له كلا يهنا يا حسنات غرف يطلقلك له አካውንትን በሐሰናት ሀብት የሚያሟላልህ የአኺራውን በቀላሉ መዝከር ትችላለህ። ያንን ትቶ ደግሞ አንዱን ማማት ለአንዱ ወደ አንዱ ነገር ማቀበል ማሽሟጠጥ ማፌዝ ከዛም አልፎ ኩፍርና ሽርክን ይናገራል። ለኩፍርና ሽርክ ጠበቃ የሚቆምም ማለት እንትና እንዴት ሽርክ አይደለም ይሄ ለምን ሽርክ ትላለህ? አንተ ወሳት እንዳትቃጠል ነው ሽርክ የሚለው አላህ ነው ያለው አይደለም? ومن يشرك بالله فقد حرم الله عليه الجنة ومأواه النار الله ነው ያለው። አላህ ያሻረከ አላህ ጀነቱን በሱ ላይ እርም አድርጓል። መኖሪያው እሳት ናት። አታሻርክ ማለት ጥሩ ምክር ነው። ወንድም ነው የመከረ እዚያ ይጠቅማል። ስለዚህ አንደበታችን ለኸይርም ለሸርም ይሆናል።
ተቅዋ ማለት ሁሉ መጠንቀቅ ማለት ነው። ከዛ አልፎ ይሄ አካላችን ላይ ነው፣ ገንዘባችን ላይ ተቅዋ አለ። ዋሽተን አታለን አጭበርብረን ሰነድ አጭበርብረን ደንበኛ አታለን ወይንም ምርት ላይ ዋሽተን ያንዱን ሀገር ምርት የሌላ እየጻፍንበት እንደዚህ የመጣ ገንዘብ አካውንትህ ላይ ቁጥሩ ብዙ ሊሆን ይችላል፣ ግን የአኺራ አካውንትህ ላይ ደግሞ መርዝ ነው። እንኳን ሐራሙ ሐላሉ እንኳን يوم القيامة زكاة ما يسد سو أباب منو يتمتمبتال آل النبي صلى الله عليه وسلم فبخاري نو متعنا كذا ودفيتو يقاتا أنا مالك أنا كنزك إلوان إذا هل حق أسكرتها لنا يا جنزبنا نيكوني فلانتم ساتتكببي دارين بكرا والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم يوم يحمى عليها في نار جهنم فتكوى بها جباههم وجنوبهم وظهورهم هذا ما كنزتم لأنفسكم فذوقوا ما كنتم تكنزون ይህ ለራሳችሁ ያደለባችሁት ነው። ገንዘብ ሲመጣም ሲወጣም ሂሳብ አለው፣ ቁጥሩን ለማብዛት ብቻ ግን አይደለም። እኛ ሂሳብ የምናደርገው ገቢዎቻችንን አድገናል ወይስ አንሰናል ለማለት ነው። አላህ ዘንድሳ ምንድነው ቦታችን ብለን ሂሳብ አድርገን እናውቃለን? ልጆቻችን ጸጋ ናቸው፣ አማናም ናቸው። ቁ አንፉሰኩም ወአህሊኩም ናራ ነፍሶቻችሁንም ቤተሰቦቻችሁንም ከእሳት ጠብቁ ተጣለብህ ኃላፊነት። ወቁዱሃ الناس والحجارة ማገዶዋ ሰዎችና ድንጋዮች ናቸው ይላል። ይሄ ሁሉ የሚጠብቀው ሰው የአላህ ረሕመት ሰፊ ነው። ግን ለረሕመቱ ራስን ማዘጋጀት ይጠይቃል። ተዓረዱ ለረሕማት ላህ ወለመግፊረቲህ አንድ አብዱላህ እብኑ ጁድዓን የሚባል ባለ ሀብት ነበር መካ ላይ። በጣም ቸር ነው፣ ነጋዴ ነው። ግመሎችን እያረደ ረፍርፎ ሰውን ይጋብዝና ሰው በልቶ ቤቱን ወስዶ ይተርፍና ለእንስሳቶች ይተዋል። ለአውሬዎች በላይ ለውሻው ለጅቡ ለሊት ሲመጣ አንስቶ ይሄዱ። ይሄን ያህል ደግ ሰው ነበረ። እንዴት ይሆናል አኺራ ብለው አይሻ ነብዩን ሰለላሁ ዐለይሂ ወሰለም ጠየቁ። إنه لم يقل يوما ما رب اغفر لي خطيئتي يوم الدين አንድ ቀን እንኳን ኃጢአቴን ማረኝ ፍርዱ ቀን ብሎ አልለመነም። ያውሉ ለጉራ ነው የተሰራው፣ ለዝና ሰርተን እንኳን ጭንቀት አለ። የአላህን ረሕመት ከፈለክ ሁሌ ወደሱ መመለስ፣ ሁልጊዜ ወደሱ መሸሽ። ከሱ መብቃቃት አንችል፣ ከማንም ፍጡር መብቃቃት እንችላለን። ከወላጅም ከልጅም ከሚስትም ከባልም ሰው ሊብቃቃ ይችላል። ከአላህ መብቃቃት ግን አይችልም። ያ አዩሃ ናሱ አንቱሙል ፉቀራኡ ኢለላህ ድሆች ናችሁ፣ ጥገኞች ናችሁ፣ ለማኞች ከጃዮች ናችሁ። ደግነቱ ወደ አላህ ነው። አላህ ደግሞ ቸር ነው፣ መሐሪ ነው፣ ይቅር ባይ ነው። ይቅርታውን ለማግኘት ግን ሰበብ ማድረስ ይፈልጋል። ከቁጣው ለመራቅም ሰበብ ማድረስ ይፈልጋል። ህይወታችን በተቅዋ የተቃኘች እንድትሆን እንትጋ የሚል ምክር ነው ዛሬ ላቀርብ የፈለኩት። ሁለመናችንን እንቆጣጠረው። ምላሳችንን ሳትናገር በፊት ሐሳብ ይቅደም። አላህን ያስቆጣል ላያስቆጣም ብለን እጃችንም ከመሰንዘሯ በፊት እግራችንም ከመራመዷ በፊት ምግብንም ወደ ሆዳችን ከመወርወራችን በፊት ጣዕሙን መለካት ሳይሆን፣ ጣዕሙ እንግዲህ የተቀመመ ሊሆን ይችላል። ጠይባት የሚባለው በዛ አይደለም። ያለ አካል መገንቢያ ነው። ፈራሽ አካል ለመገንባት
طيبات የሚባለው አላህ የፈቀደውን ስንጠቀም ነው። ያ አዩሃ الرسل كلوا من الطيبات واعملوا صالحا يا أيها الذين آمنوا كلوا من طيبات ما رزقناكم واشكروا لله إن كنتم إياه تعبدون መልእክተኞች የታዘዙትና እኛ ተራውዝ የታዘዝነው ተመሳሳይ አላህን እንፍራ ለማለት ነው። ثم صلوا وسلموا على نبيكم كما أمركم بمحكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها اللهم آت نفوسنا تقواها اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم اهدنا إلى ما تحب وترضى اللهم وفقنا لما تحب وترضى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر والفوز بالجنة والنجاة من النار اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فستذكرون ما أقول لكم وأفوض أمري إلى الله إن الله بصير بالعباد